በኬንያ በሱዳን የተሰደዱትን በዓለም ደረጃ ደግሞ የትንሽ መፈጸኛ ሆነው ሁሉም ስደተኛ ሆኗልና በስደት ያሉትን ሁሉ መንገዳችን ፍኖተ የማን ፍኖተ ሰላም ፍኖተ ብርሃን ፍኖተ ጽድቅ አድርገህ በሰላም ወደ ያሰብነው በሰላም አድርሳቸው። ነፍሳተ ሙታንን ወገኖቻችን ያለፉ የሞቱ ነፍሳተ ሙታንን የቀደሙ ከሲኦል ወደ ገነት መልስልን። አቤቱ ነፍሳተ ሙታንን ነፍሳቸውን ማርልን። በየሆስፒታሉ ታሞ በዓለም ሁሉ በየሆስፒታሉ ታሞ የሚማቅቁትን ሁሉ አቤቱ በተኙበት በየሆስፒታሉ ምሕረት ላክላቸው። ልጅ ሆይ ድነሻል፣ ልጅ ሆይ ድነሃል የሚለውን ሕይወት ባላሰማልን። ጧሪ ቀባሪ የሌላቸውን ሽማግሌዎች አሳዳጊ ያጡትን ሕፃናት ሁሉ ጌታ ሆይ እንደኔ አንድ ቃዳ መሬት የለኝ፣ አንድ ብር ደመወዝ የለኝ ከእኔ ጀምሮ ጧሪ ቀባሪ ወልደው እንዳልወለዱ የሆኑ ወልደው 10-15 እስከ ልጅ 10-15 30 ወልደው እንዳልወለዱ ጠቃሚ ልጅ አቅተው ሌሎችን ባለመውለድ ነው ጧሪ ቀባሪ የሌላቸውን ሽማግሌዎች አሳዳጊ ያጡትን ሕፃናት ሁሉ ጌታ ሆይ አቤቱ የሰማይን መስኮት ከፍተህ ከኔ ምግባችን ልብሳችን አድለን። ጌታ ሆይ ከርሞን ጊዜ በሰላም በተራ ደርሰን ከርሞን ጊዜ ደርሰን በዓሉን ደብረ ዘይትን ዓመታዊ በዓል አብረን ለማክበር ያብቃን። እና በክልላችን ብቸኛው ክብረ በዓል ደብረ እኔ እንግዲህ ስላላወቅኩ ነው ያለ ካለ ያለው ችግር የለም፣ የሚያጣላ ነገር የለው። ነገር ግን ብቸኛው ደብረ ዘይቶች ደግሞ አሁንም መንበረ ጸባዖት ገዳመ መንፈስ ቅዱስ ይቀጥላል። አሁን እንግዲህ ብቸኛው መንበረ ጸባዖት ገዳመ መንፈስ ቅዱስ ይባል አሁን